ባለቤቱ ንጹህ በላይነህ ትባላለች። አሜሪካን ሀገር ነው የምትኖረው። ነፂ ባለቤቱ ንጹህን ስላገኘበት አጋጣሚ ሲገልጽ እሷ ዩኒቲ ስትማር እኔ ደግሞ ከኑሮ ስማር ነው ያገኘኋት ብሏል። በትዳር ከተጣመሩ ወደ 20 ዓመት ገደማ ይሆናቸዋል። አንድ ወንድና 2 ሴት ልጆችን ወልደዋል። የመጀመሪያ ልጃቸው አሁን ላይ 18 ዓመቱ ሲሆን ሁለተኛ ልጃቸው ግሬስ 14 ዓመቷ ነው። ልጆቹ ከእናታቸው ጋር በአሜሪካን ሀገር የሚኖሩ ሲሆን ነፂ ደግሞ ከባለቤቱ እናት ጋር አዲስ አበባ ከተማ ውስጥ ነው የሚኖረው። ረዘም ላለ ጊዜ እዛው አሜሪካን ቆይቶ ከዛም ወደ ኢትዮጵያ በመመለስ ነው ከባለቤቱ እናት ጋር አዲስ አበባ ከተማ ውስጥ መኖር የጀመረውና የኪነ ጥበብ ስራዎቹንም በሀገር ውስጥ እየተዘዋወረ የሚሰራው ማለት ነው። በተለያየ ጊዜ ወደ እነሱ ጋር እየሄደ ይጎበኛቸዋል። አንድ ጊዜ እንዴት ተግባባላችሁ? እነሱ የእንግሊዘኛ ሊቅ፣ አንተ ደግሞ የአማርኛ ሊቅ ተብሎ ሲጠየቅ በሊቀ መላኩ የሚል መልስ ሰጥቷል። ቀብሩ መቼ ሆነ ሰይፉ? ቀብሩ የፊታችን እሁድ ነው። ቅድስት ሥላሴ ካቴድራል ነው። ጠዋት 2 ሰዓት ተኩል ቦታው ላይ መገኘት እስከ 6 ሰዓት የተለያየ ዝግጅት ስላለ ነጻነት ወርቅነህን ስራዎቹን ህይወቱን የሚዳስሱ ዝግጅቶች ስነ ስርዓቶች ይኖራሉ። 6 ሰዓት ሲል ነው ስርዓተ ቀብሩ የሚፈጸመው። ባለቤቱ አሜሪካን ሀገር እንደምትኖር ይታወቃል። የተወዳጁ የኪነ ጥበብ ሰው የነጻነት ወርቅነህ ባለቤት እና ቀብሩ ወደ እስከ እሑድ የሚሆንበት ምክንያት አንድም ባለቤቱን ለመጠበቅ ነው። ስለዚህ ባለቤቱ እሑድ ጠዋት ስለምትገባ እሑድ ነው ስርዓተ ቀብሩ የሚሆነው።